ክሊክ ክሊክ ኦራ ክሊክ የቻናሎች የውሃ ልክ ክሊክ ክሊክ ኦራ ክሊክ 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 ኦራ ክሊክ የቻናሎች የውሃ ልክ ክሊክ ክሊክ ኦራ ክሊክ አንድ ጊዜ ካዩት ሁሌም የሚወዱት እውቀትን በጥበብ የሚገኝበት ሰው ሁሉ የወደደው ኦራ ክሊክ የቻናሎች የውሃ ልክ ኦራ ክሊክ። ሰላም ጤና ይስጥልኝ ክብራትና ክብራን የኦራ ክሊክ ቤተሰቦች እንደምናላችሁ። እኔ ኃይለማርያም አበበ ነኝ። ይህ ደግሞ የእናንተ ኦራ ክሊክ ነው። እንደሚታወቀው በቻናላችን የተለያዩ ፕሮግራሞችን ስንሰራላችሁ ቆይተናል። ዛሬም በአዲስ ፕሮግራም መተናል። እንደሚታወቀው ከዚህ በፊት እነማን ናቸው የሚል ሳምንታዊ ፕሮግራም የነበረን ሲሆን ያን ፕሮግራም ለተወሰነ ጊዜያቶች ተቋርጦ የነበረ ሲሆን አሁን ላይ ግን ዳግም ወደ ሚዲያ ተመልሷል። እነማን ናቸው? በእነማን ናቸው ፕሮግራማችን እንደሚታወቀው የተለያዩ ስራዎችን በቻናላቸው ላይ አስተማሪ፣ ገንቢ፣ ለማህበረሰቡ ፋይዳ ያለው ነገር የሚሰሩ ዩቲዩበሮችን የምናበረታታበት የምናግዝበት ቻናል ነው። እነማን ናቸው? ውድ የኦራ ክሊክ ቤተሰቦች እናንተም ለማህበረሰቡም ሆነ ለታዳሚያቸው አንድ ነገር በህይወታቸው ላይ ጠብ ያደርጋሉ የምትሏቸውን ቻናሎች በኮሜንት ሴክሽን ላይ እንድትጠቁሙልን ከአክብሮት ጋር ጠይቃለሁ። እንግዲህ ክቡራትና ክቡራን የኦራ ክሊክ ቤተሰቦች ለቻናላችን እንግዳ ከሆናችሁ ሰብስክራይብ እንድታደርጉ ከአክብሮት ጋር እየጠየቁ የቻናላችን ቤተሰቦች ደግሞ ሼር፣ ላይክ እና ኮሜንት እያደረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ እንድታስቀምጡልን ከአክብሮት ጋር ጠይቃለሁ። በዛሬው የእነማን ናቸው ፕሮግራማችን ይዘንላችሁ የመጣ ነው ኤልሳ ቢዩቲ ናቹራል ትሪትመንትንና ማርኩ ቲዩብን ይሆናል። እነዚህ ሊበረታቱ ይገባሉ ያልኳቸውን የሁለቱን ቻናል ሊንክ ከዲስክሪፕሽን ስር ያስቀመጥኩላችሁ ስለሆነ ሊንኮቹን በመጠቀም ቻናሎችን ሰብስክራይብ እንድታደርጉም ከአክብሮት ጋር ጠይቃለሁ። በቻናላቸው ምን እየሰሩ ነው፣ ምን እያደረጉ ነው የሚለውን እያንዳንዷን እያየን እየተዛዘብን እየተማርንባቸው እንሄዳለን ማለት ነው። መልካም ቆይታ፣ መልካም ጊዜ። በማስቀደም ኤልሳ ቢዩቲ ናቹራል ትሪትመንት ቻናልን እናስቀድማለን። ክሊክ ክሊክ ኦራ ክሊክ የቻናሎች የውሃ ልክ ክሊክ ክሊክ ኦራ ክሊክ ኤልሳ ቢዩቲ ናቹራል ትሪትመንት በቻናሏ ላይ የተለያዩ የውበት አጠቃቀም መንገዶችን ተፈጥሯዊ በሆኑ እንዴት ሊጠበቁ እንደሚችሉ እንዴት ሊሰሩ እንደሚችሉ በቻናሏ ላይ የተለያዩ ተፈጥሯዊ ውበት መጠበቂያ መንገዶችን የምታስተምርበት የምታሳይበት ነው። ወጪዎችን በመቀነስ ተፈጥሯዊ ከሆኑ ግብአቶች ብቻ በመጠቀም የማዲያት፣ የሽበት፣ የፀጉር ማጥፊያ እንደዚሁም የቆዳ መሸብሸብን ጨምሮ እጅግ በርካታ ብዙ ጉዳዮችን የምትዳስስበት ቻናሏ ነው። ኤልሳ ከዚህም ባሻገር ማህበራዊ ጉዳዮችንና ሀሳቦችን እያነሳሳች እያዋዛች ከታዳሚዎቿ ጋር እየተወያየች ትምህርቶችንና መንገዶችን የምታሳይበት ፕሮግራምም አላት። ኤልሳም ሁሉንም ነገር ተፈጥሯዊ በሆኑ ግብአቶችን አዘጋጃለሁ ተጠቀሙበት ትላለች። እርግጥም ከሚሰጧት ግብረ መልስ አኳያ ስናየው ብዙዎቹ እየተጠቀሙበት ነው። በተለይ የሽበት ማጥፊያ፣ ፀጉር ማሳደጊያ፣ የማዲያት ማጥፊያ እንደዚሁም ደግሞ የፊት መሸብሸብን ለመከላከል የሚረዱ መንገዶችን እንደ አማራጭ በተፈጥሯዊ መንገድ ብቻ ይዛልን ትመጣለች። ውድ የኦራ ክሊክ ቤተሰቦች ይህንን ቻናል እጅግ ጠቃሚና አስፈላጊ ስለሆነ ለብዙዎቹም የሚያግዝ ከመሆኑ አንጻር በዛሬ ፕሮግራማችን ይዘነው መተናል። ሰብስክራይብ በማድረግ የቻናሏን እንድትቀላቀሉ እየጋበዝኩኝ በቻናል ስሟ ኤልሳ ቢዩቲ ናቹራል ትሪትመንት ሲሆን በሃንድል ስሟ ደግሞ ኤልሳ ቢዩቲ ኤንቲ ይባላል። የቻናሎች የውሃ ልክ ኦራ ክሊክ የቻናሎች የውሃ ልክ ኦራ ክሊክ ገብታችሁ ሰብስክራይብ በማድረግ እንድትቀላቀሉ ከአክብሮት ጋር ጠይቃለሁ። ለቻናሏ እጅግ ጠቃሚነት ማረጋገጫ የሚሆነው ደግሞ ከ183,000 በላይ ሰብስክራይበር መኖሩ ነው። ይህ ስንቱን እየጠቀመ እየረዳ እንደሆነ ማረጋገጫችን ነው። በማስከተል የማርኩ ቲዩብን ስራዎችን እናያለን። የቻናሎች የውሃ ልክ ኦራ ክሊክ በማስከተል ይዤላችሁ የመጣሁት ማርኩ ቲዩብን ነው። ማርኩ ቲዩብ ጀማሪ ዩቲዩበር ስትሆን እንደ ጀማሪነቷ ግን በቻናሏ ላይ እጅግ አስተማሪ
አጓጊ ሀሳቦችን ልንወያይባቸው ልንዳስሳቸው የሚገቡ ፕሮግራሞች ይዛልን ትመጣለች። እንዴት ከባድ ጊዜ አሳለፋችሁ? ስልኬ ብቸኛ ያደረገኝ፣ እሾህም በሾህ የሚሉ የተለያዩ የመወያያ ሀሳቦችን፣ ርዕሶችን እንዲሁም ሌሎች ተጨማሪ ሀሳቦችን በማንሳት ከማህበረሰቡ ጋርና ከታዳሚ ጋር እየተወያየች እየተማማረች አማራጭ መንገዶችንና ውይይቶችን በማካሄድ እንደ ጀማሪ ሳይሆን እንደ ቆየ ዩቲዩበር እጅግ በርካታ ስራዎችን በመስራት ላይ ትገኛለች። ስለዚህ ውድ የአውራ ክሊክ ቤተሰቦች እህታችን ጀማሪ ብትሆንም ይዛ የመጣችው ሀሳብ ትልቅ ነውና ይህንን ሀሳብ በርቺበት፣ ቀጥይበት አንል ስንል ቻናሏን ሰብስክራይብ በማድረግ ቤተሰብ እናድርጋት። የቻናሏ ስም ማርኩ ቲዩብ ሲባል በሃንድል ስሟ ደግሞ ማርኩዬ ትባላለች። እንግዲህ ክቡራትና ክቡራን የአውራ ክሊክ የዩቲዩብ ቻናል ተከታታዮቻችን ሁልጊዜ መልካም ጠቃሚና ለየት ያሉ ሀሳብ ይዘው የሚመጡ ለማህበረሰቡ አንድ ፋይዳ ጣል ሊያደርጉ የሚችሉ ቻናሎችን ልናበረታታ፣ ልናግዝ፣ ልንደግፍ ይገባል። ይህ የአውራ ክሊክ መልእክት ነው። እንግዲህ ክቡራትና ክቡራን የአውራ ክሊክ የዩቲዩብ ቻናል ተከታታዮቻችን የዛሬ እነማን ናቸው የሚለውን ፕሮግራማችንን በዚህ እናጠቃልላለን። ለቻናላችን እንግዳ ከሆናችሁ ሰብስክራይብ እንድታደርጉ ከአክብሮት ጋር እየጠየቁ የቻናላችን ቤተሰቦች ደግሞ ሼር፣ ላይክ እና ኮሜንት እያደረጋችሁ ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ ከአክብሮት ጋር እንድታስቀምጡ እየጠየቁ በዚህ ፕሮግራም ላይ ሊነገርላቸው ሊታዋወቁ ይገባል የምትሉትን የዩቲዩበር ቻናሎችን በኮሜንት ሴክሽን ላይ በማስቀመጥ እንድትተባበሩኝ ከአክብሮት ጋር ጠይቃለሁ። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ሰላም ሁኑ። በያላችሁበት ሰላማችሁ ይብዛ። ቻው። አንድ ጊዜ ካዩት ሁሌም የሚወዱት እውቀትን በጥበብ የሚገኝበት ሰው ሁሉ የወደደ ክሊክ 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 የቻናሎች የውሃ ልክ ክሊክ ክሊክ ክሊክ